የሌዊ ማስታወሻ። ይህ አሁን የማካፍላችሁን ቃል በተረጋጋ መንፈስና መልእክት እንድትሰሙኝ ጋብዛችኋለሁ። ይህ ቃል በሕይወት ዘመናችሁ ስጦታ ሆኖ እንድትወስዱት በጌታ ፍቅር ጠይቃችኋለሁ፣ ወዳችኋለሁ። እግዚአብሔር አምላክ ከዚህ ቃል በኋላ ሕይወታችሁን ታሪካችሁን እንደሚቀይረው ሙሉ እምነት አለኝ። የሌዊ ማስታወሻ በሉቃስ ወንጌል መጽሐፍ ምዕራፍ 5 ቁጥር 27 ላይ የእግዚአብሔርን ቃል እንደዚህ አነባለሁ። በሉቃስ ወንጌል መጽሐፍ ምዕራፍ 5 ቁጥር 27 ላይ ከዚህም በኋላ ወጥቶ ሌዊ የሚባል ቀራጭ በመቅረጫው ተቀምጦ ተመለከተና ተከተለኝ አለው። ሁሉንም ተወ፣ ተነስቶም ተከተለው። ከዚህም በኋላ ወጥቶ ሌዊ የሚባል ቀራጭ በመቅረጫው ተቀምጦ ተመለከተና ተከተለኝ አለው። ሁሉን ተወ፣ ተነስቶም ተከተለው። በማቴዎስ ወንጌል መጽሐፍ ምዕራፍ 9 ቁጥር 9 ላይ ደግሞ አነባለሁ። በማቴዎስ ወንጌል መጽሐፍ ምዕራፍ 9 ቁጥር 9 ላይ ያለው እግዚአብሔር ቃል እንደዚህ አነባለሁ። ኢየሱስም ከዚያ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው። ኢየሱስም ከዚያ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው። አሁን ባነበብኩላችሁ ሁለቱ የመጽሐፍ ቅዱሳችን ክፍሎች ውስጥ በሉቃስ ወንጌል መጽሐፍና በማቴዎስ ወንጌል ላይ የምትመለከቱት ታሪክ የአንድ ሰው ታሪክ ሲሆን ወንጌላዊው ዶክተር ሉቃስ በሉቃስ ወንጌል መጽሐፍ ምዕራፍ 5 ቁጥር 27 ላይ ጌታ ኢየሱስ ክርስቶስ አንድን በመቅረጫው ላይ ተቀምጦ የነበረ ሰው አየው፣ ተከተለኝ አለው። ያም ሰው ሌዊ ይባላል። ሁሉን ተወ፣ ተከተለው ብሎ የዘገበውን መልእክት በምዕራፍ 5 ቁጥር 27 ላይ አንብቤላችኋለሁ። ከዛ ቀጥዬ ያነበብኩላችሁ ዶክተር ሉቃስ በምዕራፍ 5 ቁጥር 27 ላይ ጌታ ኢየሱስ ክርስቶስ በመቅረጫው ላይ ተቀምጦ ሳለ አይቶት ና ብሎ የጠራውና ሁሉን ትቶ የተከተለው ያ ሌዊ ማለት ይላል ማቴዎስ እኔ ነኝ ብሎ ይናገራል። በማቴዎስ ወንጌል መጽሐፍ ምዕራፍ 9 ቁጥር 9 ላይ ሳነብላችሁ በመቅረጫው ላይ ተቀምጦ የነበረ ማቴዎስ የሚባል ሰው አየ ይልና ተከተለኝ አለው ብሎ ይናገራል። በማቴዎስ ወንጌል መጽሐፍ ምዕራፍ 9 ቁጥር 9 ላይና በሉቃስ ወንጌል መጽሐፍ ምዕራፍ 5 ቁጥር 27 ላይ የምትመለከቱት ሐሳብ የአንድ ሰው ታሪክ ነው። ሉቃስ ሌዊ ብሎ ሲጠራው ማቴዎስ ደግሞ ያ ሌዊ የተባለው ሰውዬ እኔ ማቴዎስ ነኝ ብሎ መናገሩን ነው።